ትጨርስ ትችላለች ሁሌም በጣም የምትቆይ ከሆነ ትጨርሳለች ግን ምንም ችግር አይደለም ዋናው ነገር ሴት ልጅ በአንድ የሴክስ ሂደት ከ4 ጊዜ በላይ ማርካት ትችላለህ አንተ ረዘም ያለ ደቂቃ ስለምትቆይ በየ3 ደቂቃውና በየ5 ደቂቃው እሷ ቶሎ ትረካለች ግን በ2 ደቂቃ ወይም 3 ደቂቃ ባልሞላ ጊዜ ደግሞ ያ የመጀመሪያ ስሜቷ ሴክስ ማድረግ የነበራት ፍላጎት ተመልሶ ይመጣል ያንን እንዴት ነው ማስተካከል የምችለው ከኔ ጋር አጣጥሜ መሄድ የምችለው ወይም ደግሞ እኔ ለመርጨት ብዬ እሷን ከፍተኛ ሴክስ ያደረኳት ማሳመም አለብኝ ወይ ብዙን ጊዜ እንደዚህ አይነት ሲሆን ቶሎ ጨርስልኝ አጨርስም አንተ እኔ ጨርሻለሁ ጨርስ እንጂ እንዴ ያመኛል እኮ ምናምን ወይም ደግሞ ብልቷ ይደርቃል ፈሳሽ አይኖርም ማለት ነው አንተ ከጨረስክ እሷ ከጨረሰች በኋላ ያ እንዳይሆን የመጀመሪያ ዙር እርካታ እንዳረካሃት በሚቀጥለው